ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮ ለሌሎች እንዲደርስና ቫይራል እንዲወጣ ደግሞ ላይክ፣ ኮሜንት፣ ሼር አድርጉ። ስለ መልካም ትብብራችሁን ከልብ ያመሰግናለሁ። የዛሬው መልእክቴ በሁሉም የእድሜ ክልል ላሉ ሰዎች ይጠቅማል። በይበልጥ ደግሞ በእድሜ ለበሰሉ ጥሩ ልምድ ላካበቱ ለአዛውንቶች ይጠቅማልና እስከመጨረሻው አብራችሁኝ ቆዩ። እርጅና ጥበብን የሚያመጣው ወጣትነታችንን ማስታወስ እስከቀጠልን ድረስ ብቻ ነው። ነገር ግን ልጅ ሳለው በሚል አይነት ማነጻጸሪያ አይደለም። አንዳንድ ጊዜ ወጣቶች በትልልቅ ሰዎች ዘንድ ሰውን የማያከብሩና ጋጣወጦች እንደሆኑ ተደርገው የተሰጣቸውን ምስል ማሸነፍ እንዳለባቸው ሁሉ በእድሜ የገፉ ሰዎችም እንደማይረቡ ተደርገው የሚሰጣቸውን ምስል ማሸነፍ ይገባቸዋል። በርካታ በእድሜ የገፉ ሰዎች እንደዛ አይነት ምስሎች ውሸት መሆናቸውን በሚመሩት ኑሮና በፈጸሟቸው ስኬቶች አረጋግጠዋል። ብስለት ከእድሜ ጋር አይገናኝም። ምክንያቱም በ30 ዓመታቸው በሳል የሆኑና በ55 ዓመታቸው ደግሞ እንደ ልጅ የሆኑ ብዙ ሰዎች አሉና። አንዳንድ አዛውንቶች አመለካከታቸው ላይ ከመስራታቸው የተነሳ አይኖቻቸው ወይም ከሰውነት ክፍሎቻቸው አንዱ ቢያስቸግራቸው እንኳን አይረቱም። ጠንካራ ከመሆናቸው የተነሳ አልችልም አይሉም። ይልቁንም በህመማቸው ላይ ይስቁበታል። ህመማቸውን አመካኝቶ ሰው ከንፈር እንዲመጥላቸውና እንዲታዘንላቸው አይፈቅዱም። የህይወታቸው ፍልስፍና ማንኛውንም ነገር በትዕግስት እንደሚሆን አደርገዋለሁ የሚል ነው። እርጅና ጥንካሬን ከትዕግስት ጋር አክለውበት ሲኖሩት አስደሳች ይሆናል። ዊንስተን ቸርችል በአንድ ወቅት እርጅና ምን እንደሚመስል ሲጠየቅ እርጅና የራሱ የሆነ መሰናክሎች ቢኖሩትም በእድሜ ልታደርገው የሚያስፈልገን በምታስብበት ጊዜ ግን የሚፈለግ ነገር ነው በማለት ተናግሮ ነበር። ሁልጊዜ ለእናንተ የሚሰራ ጊዜ አለ። እድሜያችሁ ምንም ያህል ቢሆን ጊዜ አጠገባችሁ አለ። እድሜያችሁ 50፣ 60፣ 70፣ 80 ሊሆን ይችላል። ጊዜ ግን አሁንም ለእናንተ ይሰራል። ዋናው ነገር ስንት ጊዜ እንደቀራችሁ መቁጠር ሳይሆን የቀራችሁን ጊዜ የምትጠቀሙበት መንገድ ነው። ለአንድ በእድሜ ለበሰለ ሰው ትልቁ እንቅፋት ጊዜ እያለቀ ነው የሚል ስሜት የሚፈጥረው አሉታዊ አመለካከት ነው። በእድሜ ለበሰሉ ሰዎች ጊዜ ወዳጃቸው ነው። የአሜሪካ ማህበረሰብ ወጣትነትን ብቻ የሚያከብርና በእድሜ የገፉ ሰዎችን ወደ ጎን ገሸሽ የሚያደርግ መሆኑ በጣም የሚያሳፍር ነው። በሌላ በኩል ደግሞ የኤዥያ ሰዎች ለእድሜ ትልቅ ክብር አላቸው። በኤዥያ ሀገራት በእድሜ የገፉ ሰዎች እጅግ ይከበራሉ። ምክራቸው ይፈለጋል፣ በአክብሮት ይያዛሉ። ይህ ለአብዛኞቹ አውሮፓውያን ሀገራትም እውነት ነው። አሁን በአሜሪካም ይህ ነገር በተሻለ ሁኔታ እየተለወጠ ነው። ቢዝነሶችና ኢንዱስትሪዎች የበሰሉ ሰዎች ሊሰጡ የሚችሉት ልዩ ነገር ማለትም ከጊዜ ጋር የሚመጣ ተሞክሮ እንዳላቸው ማስተዋል ጀምረዋል። እናንተም ምንም ያህል እድሜያችሁ የገፋ ቢሆን ጊዜ ወዳጃችሁ ነው። ለብዙ ሰዎች ጊዜ ማለት አዎንታዊ ለውጥ ነው። ናፖሊዮን ሂል ዩ ካን ወርክ ዩር ኦን ሚራክልስ በሚለው መጽሐፉ ጊዜ ወጣትነትን በብስለት ይለውጣል። እናም ለኛ እጅግ ውድ ሀብታችን ጥበብና ጊዜ ነው። ምክንያቱም በየትኛውም ቀን ወይም ቦታ ላይ ከአንድ ሰከንድ በላይ እርግጠኛ መሆን አይቻልም በማለት ተናግሯል። ያለን ትልቁ ሀብት ጊዜ እንደመሆኑ መቆም አይኖርብንም። እስቲ አንዳንድ የበሰሉ ሰዎች ትልቁ ሀብታቸው የሆነውን ጊዜ እንዴት ይጠቀሙበት እንደነበርና አንዳንዶች አሁንም እንዴት እየተጠቀሙበት እንደሆነ እንመልከት። ጣሊያናዊው ሙዚቃ አቀናባሪ ጂሴፔ ቨርዲ በ88 ዓመቱ እስከ ሞተበት ጊዜ ድረስ ታላቅ የኦፔራ ሙዚቃ ሰርቷል። በርናርድ ባሩክ የተባሉት ባለሀብትና የፖለቲካ ሰው እስከ 80ኛ ዓመት ዕድሜያቸው መጨረሻ ድረስ ፕሬዝዳንቶችን ያማክሩ ነበር። እኚህ ሚሊዮነር ምርጥ ቢሮአቸው የመናፈሻ ወንበር ነበር። አና ሮበርትሰን ስዕል መሳል የጀመረችው የ75 ዓመት ልደቷን ካከበረች በኋላ ነበር። አና ምንም አይነት የስዕል ስልጠና ያልነበራት ሲሆን በልጅነቷ የነበሩት የእርሻ ትዕይንቶችን የሚያመለክቱ ስዕሎቿ በርካታ ዋጋ ያወጡ ነበሩ። ጆርጅ በርናርድ ሾው የሞተው በ94 ዓመቱ ሲሆን የ90 ዓመት ልደቱን ካከበረ በኋላም በብልሃት በጥበብና በወሳኝ አስተያየቱ ድራማዎቹን መጻፉንና ዓለምን ማስደነቁን ቀጥሎ ነበር። ኮኮ ሻነል ቁጥር 5 ሽቷን በዓለም ዝነኛ ያደረገችና ቤዚክ ብላክ የተሰኘውን በሁሉም ጊዜ የሚለበሰውን ቀሚስ የሰራች ስትሆን በሰባዎቹ ዕድሜዋ እንኳን የዓለም የፋሽን ንግስት የነበረች ናት። ዓመታት ቆዳን ሊያስረጁ ይችላሉ። ነፍስን የሚያስረጃት ግን ተስፋ መቁረጥ ነው። እናንተ የእምነታችሁን ያህል ወጣት፣ የጥርጣሬያችሁን ያህል ያረጃችሁ፣ በራስ የመተማመናችሁን ያህል ወጣት፣ የፍርሃታችሁን ያህል ያረጃችሁ፣ ተስፋ የማድረጋችሁን ያህል ወጣት፣ ተስፋ የመቁረጣችሁን ያህል ያረጃችሁ ናችሁ። እውነታው ይህ ነው። ስለዚህ በየትኛውም የእድሜ ክልል ውስጥ ብትሆኑም በራስ መተማመናችሁንና እምነታችሁን አጠንክሩ። በእድሜያችሁ ላይ ኩሩበት። ስለ ህይወት የወጣትነት አመለካከት ይኖራችሁ።
የወጣትነት አመለካከት የሚመጣው ደግሞ ከውስጥ ነው። ብቁ መስላችሁ ልትታዩና ወጣትነት ሊሰማችሁ ይችላል። ነገር ግን አንደበታችሁ፣ አለባበሳችሁ፣ ግንኙነቶቻችሁ፣ ልማዶቻችሁና አመለካከታችሁ ከፍ የሚያደርጓችሁ ላይሆኑ ይችላሉ። ታዲያ ያንን እንዴት ማስወገድ ይቻላል? በመጀመሪያ በብስለት ዕድሜያችሁ ማድረግ የማይገባችሁን 10 ነጥቦች ዘረዝራለሁ። አንደኛ፣ ጊዜ ያለፈባቸውን ልብሶች መልበስና ያረጁና የነተቡ ልብሶችን አለመጣል። ሁለተኛ፣ ወጣት በነበራችሁባቸው ጊዜ ከነበሩት ነገሮች ጋር በማነጻጸር ለልጆች ነገሮች አሁን እንዴት ቀላል እንደሆኑላቸው መንገር። ሶስተኛ፣ ከዚህ ቀደም ተናግራችኋቸው የነበሩትን ተመሳሳይ ታሪኮች ደጋግማችሁ መናገር። አራተኛ፣ ምንም አይነት አዲስ መጽሐፍ አለማንበብ ወይም ፊልሞች አለማየት። አምስተኛ፣ ህመማችሁን ከሚሰማችሁ ሰዎች ጋር ሁሉ መወያየት። ስድስተኛ፣ ከአንድ ወር በላይ ከአዲስ ሰው ጋር ተገናኝቶ አለማወቅ። ሰባተኛ፣ በወጣቶች የቋንቋ አጠቃቀምና ጩኸት የምትረበሹ መሆን። ስምንተኛ፣ ለበርካታ ዓመታት ምንም አይነት አዲስ ነገር አለመስራት ወይም አዲስ ፍላጎት አለመኖር። ዘጠነኛ፣ ቤት መቆየት ከመልመዳችሁ የተነሳ የእረፍት ጊዜያችሁን የት እንደምታሳልፉ መወሰን አለመቻል። አስረኛ፣ ከ30 ዓመት ዕድሜ በላይ የሆናችሁት እናንተ ብቻ በመሆናችሁ ወደ ግብዣ ቦታ አለመሄድ። አሁን ከዚህ በመቀጠል ደግሞ 10 በዕድሜ ለበሰሉ ሰዎች የሚሆኑ አዎንታዊ ህግጋቶችን እንመለከታለን። አንደኛ፣ ረጅም መንገድ መተሃል ወይም መተሻል፣ ገና ደግሞ የምትሄደው ወይም የምትሄጂው ረጅም መንገድ አለ የሚል መፈክር ይኑራችሁ። ሁለተኛ፣ ጡረታ ከመውጣታችሁ በፊት 2 ጊዜ አስቡ። ጡረታ ለመውጣት የማትገደዱ ከሆነ ስራው ላይ ቆዩ። ሶስተኛ፣ በመደበኝነት ጤንነታችሁን ተከታተሉ። በቻላችሁት መጠን ጤናማ መሆናችሁን እርግጠኛ ሁኑ። አራተኛ፣ በጥንቃቄ ተመገቡ። አምስተኛ፣ በቂ እረፍት አግኙ። ሁልጊዜ ከሰዓት በኋላ ላይ ትንሽ ሸለብ በሉ። ስድስተኛ፣ በየቀኑ ዜናዎች አንብቡ። በማህበረሰቡና በዓለም ላይ ከሚከናወኑ ነገሮች አትራቁ። ሰባተኛ፣ ወጣት ጓደኞች ይኑሯችሁ፣ ምክንያቱም ወጣትነት እንዲሰማችሁ ያደርጓችኋል። ስምንተኛ፣ እንደ ስዕል፣ የእንጨት ስራና የመሳሰሉት የትርፍ ጊዜ ማሳለፊያ ተግባሮች ይኑሯችሁ። ዘጠነኛ፣ እንደ ቼዝ፣ ዳማና የመሳሰሉት አይነት ከፉክክር መንፈስ ውስጥ የሚከቱ ጨዋታዎችን ተጫወቱ። አስረኛ፣ ክብደታችሁን ተቆጣጠሩ። በየቀኑ የአካል ብቃት እንቅስቃሴ ስሩ። የቆዳችሁን ጤንነት ጠብቁ። የመጨረሻው ህግ በጣም አስፈላጊ ነው። በእድሜ የገፉ ሰዎች በየቀኑ ሊሰሯቸው የሚችሏቸው ጡንቻ የሚያጠነክሩና ቆዳ እንዲወጠር የሚያደርጉ ብዙ የአካል ብቃት እንቅስቃሴዎች አሉ። ሰውነትን ማሳሳብ፣ ጎንበስ ቀና ማለት፣ የምትችሉ ከሆነ ደግሞ መሮጥ ወይም መራመድ ለሰውነታችሁ በጣም ጠቃሚ ነው። እስከ እድሜያችሁ ማብቂያ ድረስ እርጅና ቢመጣም ባይመጣም ሌሎች በጥንካሬያችሁና በጉብዝናችሁ የሚመሰክሩላችሁን ህይወት ለመኖር ወጣትነትን ተላበሱ። መጽሐፍ ማንበብ ጀምሩ። ወደ ሲኒማ ቤት ሂዱ። እንዲሁም አትክልቶችን ተንከባከቡ። መንፈሳችሁን ያድስላችኋል። እንደዚህ አይነት ተግባራትን መፈጸም የበለጠ አስደሳች ሰው እንድትሆኑ ያደርጋችኋል። የተከበራችሁ የዩቲዩብ ቻናል ተከታታዮች የዛሬው መልእክቴ ይህን ይመስል ነበር። እስከ መጨረሻው አብራችሁኝ ስለነበራችሁ ስለተከታተላችሁኝ ከልብ አመሰግናለሁ። ቻው።